ግን እዚህ ጥሩ ነገር ላይ ደግሞ ወደ ተግባር ለመግባት ውሳኔ ያስፈልጋል። ምክንያቱም ለምን እንደሆነ ታውቂያለሽ? ካልወሰንን ምንም ነገር ማድረግ አንችልም። ለምሳሌ አሁን የመጣው መረጃ የገጠር ልጅ ሚስቱ ሚስቱ የጌትነት የሚባለው ሚስት አሁንም ይመች ቤት እንደምትኖር ሂጃዛ፣ የገጠር ልጅ ደግሞ እና ይመች ቤት እንደነበረ ከዛ ደግሞ ይሄ እንትና የገጠር ልጅ ሲሄድ በነፃ እንደሄደ እንደገና ደግሞ ሃና ከዚህ በፊት ይመች ቤት ሂጃዛ ቤት እንደነበረች ይሄው ፎቶአቸው ሁሉ አብራ በዛ ሰዓት የገጠር ልጅም እንደነበረ ከዛን አልፎ ተርፎ ደግሞ አሁን ልንገርሽ መሲ ይመች ሃና እንደምትሄድ በሱ ያቅ ነበረ። ነገር ግን ምን አለ ጌትነት የሚባለው እኛ አናቅም ዝም ብለን እንደምትሄድ ሲነግረኝ በቃ ልትሄድ ነው ብዬ ከገጠር ልጆች ጋር ላኳቸው አለ። ግን አይደለም ይመች ያቅ ነበረ ሃና እንደምትሄድ። ሃና ደግሞ ይመች ቤት ነበረች በፊት ሳታገባ በፊት ውዴ። እሺ እኔ ደግሞ ጥያቄ ልጠይቅ። ለምሳሌ አንድ የሚጠየቅ ሰው ይሄን ፎቶ ፖስተዋለች ልበል ሃና እኮ ይሄ ይመች ቤት ነበሩ። ልንገሪ ሳሪ ለምሳሌ እኛ የምናደርገዋል አይደል? የሆነ ተከሳይ ሲመጣ የሚጠየቁ ጥያቄዎች መሲ እኔ እንደሚመስለኝ ይመች የገጠር ልጅ ይመች ሃናን ይፈልጋታል። ስሚ እኔ እንደሚመስለኝ ሳታገባም በፊት ሆነ ካገባች በኋላ ተረዳሽኝ? እኔ ዝም ብዬ የራሴን መላምት ሳረግ ጌትነት የሚባለው ሃና ስትሄድ አሳልፎ ሰጣት ለይመች በቃ አለቀ። እኔ እስካሁን ድረስ የደረስኩበት ነገር ይሄ ብቻ ነው። አበቃ ሳሪ አለቀ። ይሄንን ጥያቄ ጠይቀሽ ነጥብ ማስጣል አትችይም። ሁሉም ይገባና እኮ ታዲያ እንዴት አባቴ ልሁን? እኔ ገብቶሻል። ሰያም ማስከፋት አልፈልግም እንጂ ይመች ሃናን ከማግባቷን በፊት ያፈልጋታል፣ ካገባች በኋላ ይፈልጋታል። ለዚህ ደግሞ አመቻቼ ጌትነት የሚባለው አለቀ በቃ ካላስ በስ ሄሎ ወይ ካላ በደንብ ጥያቄነት አቡፋኖ ቤት ጥያቄ እንኳን ሲጠየቅ በስነ ስርዓት እየመለሰ አልነበረም። አብሯት በሜሴንጀር አውርቷት ተነጋግሮ ብርጅስቶን አንቺ አንድ ቂጣ ተቆርሰሽ የተካፈልሽ ሴትዮ እየተቃመሽ ሴትዮ በአንድ ሃይላንድ ውሃ እየተካፈልሽ እየተቃመሽ ሴትዮ እንዴት አንቺ እዛ ቦታ ላይ ሲጀምር ስትመጭ እንጂ ሃርዱ ብርጅስቶን ስትመለሽ በጣም ቀላል። የገመድ ቦታ የምትባለው ደግሞ ለንጣ ነገር ነው። ለንጣ ካወቅሽ እንደዚህ ፏፏቴ በይው እንደ ፏፏቴ ነገር ለንጣው ማለት ነው። ገመድ ከዛ ላስቲኩን ይዙልሻል ከላይ ማለት ነው። ገመድ የሚሉት በላስቲክ ነው እኛ የወጣ ነው። ይሄ የማይበጠሰው ላስቲክ ማለት ነው። ጎማ ያን ይዙልሻል ተወጫለሽ። የ5 ደቂቃ እንኳን አትሆንም እኮ 2 ደቂቃ 3 ደቂቃ እኮ ናት ያቺ ገመዷ። እና ደግሞ ቦታውን እንዳየሽው ጥይት ምናምን እዛ ቦታ ላይ አያስፈራም። የሚያስፈራው እኛ 3 ስባልት ነው የቆረጥ ነው። የጥይት ድምጽ አለ ምናምን ውሃ ምንም ነገር የሚተኮስብሽ ደግሞ እነዚህ ጫት እየተሸከሙ ጫትና ሲጋራ የሚያስገቡ ሰዎች አሉ። የኛ አበሻዎች ማለት ነው ወደ ሳኡዲ። እነዛ ላይ ሲተኮስ ነው እንጂ የሚያገኘን እኮ ለኛ ለባህርተኛዎቹ አይደለም የሚተኮሰው እኮ ያ ጥይት። ስሚ ናጁ ቆይ በገመድ የምትሄዱት እንዴት ነው? እስቲ ንገሪ በእናትሽ። ገደላን ለመውጣት ብቻ በገመድ የምትሄዱት ሲሏችሁ ደግሞ ረጅም መንገድ በገመድ የምንጓዝ እንዳይመስላችሁ። ልክ ድንበር እንደምንቆርጠው ሁሉ የምትወጣ ገደል መንገድ አለች፣ በጎማ በገመድ የምንወጣት ማለት ነው። ልክ አሁን ጉድጓድ ውስጥ ገብተሽ ገመድ እጅሽን ይዝ ቅርብ ከሆነ ጉድጓዱ በእጅሽ አይደለ ማሽላ አውጥተን የሚስቡሽ ቤተሰቦችሽ፣ ሩቅ ከሆነ ደግሞ በገመድ ነው ወደታች የሚያስገቡሽ የሚያወጡሽም ልክ እንደዛ ማለት ነው። የሶስት ደቂቃ አትሆንም የወጣናት። ወንዶች እኮ ናቸው ከላይ ገመዱን ይዙልሻል፣ እንደዚህ እየተሳብሽ ትወጫለሽ። አለቀ። ረጅም መንገድ ምናምን አድካሚ እንደዚህ ይዘሽ ገመዱን እንደዚህ ይዘሽ ከዛ እነሱ ይስቡሻል። አዎ በጣም 2 ደቂቃ 3 ደቂቃ ራሱ አትሆንም። አንድ ጊዜ ብቻ ናት። በቃ ትይዣለሽ፣ ትወጫለሽ። አለቀ ደቀቀ። እናንተ ሲጓዙ የሚውሉ ነው የሚመስላችሁ፣ በገመድ አይደለም። ልክ ድንበር እንደምንቆርጥ
ሁሉ እችም ደግሞ በገመድ የምትወጣ ገደላት እኛ የመጣንባት ለንጣን ይባላል። እኛ በሀገራችን በወሎ ይሄ ፏፏቴ ነገር ሆኖ ውሃ የሌለው ማለት ነው ድንጋዩ እና በገመድ ምናምን ስላቸው አድካሚ ለረጅም ሰዓት ሲጓዙበት የሚቆዩ ምናምን እንዳይመስላችሁ የቤት ግድግዳ ነገር በይዋው። ለማንኛውም ያላለው ረድልሽ እህቴ ስራሽን ስሪ። ሰዓቱም እየደረሰ ስለሆነ እዛ ስለምትሄጂ ስራችሁን ስሩ። እሺ ፈጣሪ ያውቃል። እንግዲህ ጋይስ እንግዲህ እግዚአብሔር ያውቃል። ዋናው ደግሞ አሁን አሞራው ቤት መሰለኝ ምንም ያውልሽ እኔ አሁንም ቢሆን እንደው ሰሚ ብናገኝ በውስጥ ማለቅ ያለባቸው ጉዳይ በውስጥ ይለቁ። ሁሉም ነገር እዚህ ነው የሚዘረገፈው። ከዛ እነዚህ ሰዎች ደግሞ ምን እያሉ ነው እያሉ ደግሞ ከዚህ ግንዛቤ እየወሰዱ በቃ እስካሁን የመጣንበት መንገድ ሳሪ ብዙ ኮፒ ሊንክ አድርጉ እስኪ በፈጠራችሁ 2400 ሰው ኮፒ ሊንክ አታረጉ። ምን መሲ አንድ ነገር ልንገርሽ፣ አሁን እኮ ጥሩ ነገሮች እያገኘን ነው። ጥሩ ነገር እያገኘን ሆነን ነው ነግረዋቸዋል። ገባ እኛም በትግርኛ መለስን፣ ያው በሰላም አለፍን። ሁለተኛ ደግሞ አጋጠሙን። እነሱም ብር መርገጫ 200 ከአንድ ሰው ጠየቁ። ከዛ በኋላ ሽፍታ የሚባል ነገር የለም። በቃ ሽፍታ የሚባል የለም። ለህይወቱ ይፈራል ሽፍታም። በተለይ እዛ ገመድ በቃ ሽፍታ የለም። እኛ ራሱ ደክመን ነበረ። ሁሉም መሪዎቹም እኛ ጋር የነበረው ወንዶችም አልፈው ሄደው፣ ወንድሜ ስለ እኛ ጋር በቃ ብሞትም ልሙት መርከዙ ቢመታኝ ይምታኝ እያለ በቃ ሂድ አያገባህም፣ እዚህ እንቀራለን፣ ከፈለግን ካልደከመን እንመጣለን፣ ከደከምንም እንሙት፣ ሂድ በቃ እያልነው አልሄድም ትቻችሁ እያለ እንደምንም ይዞና ወጣ። ገባህ? ያና የገመዱ ቦታ ገመዱ ተሻግረን ከገመዱ ደግሞ ረጅም አቀበት አለ፣ ያውቁታል እነሱ። እዛ ግን የሽፍታ የሚባል ሊመጣም አይችልም እንኳን እዛና ከዛ በፊት ራሱ ሽፍታ የለም። በቃ መጀመሪያ አካባቢ ነው። ስለዚህ እውነቱን ይናገሩ። ደክማም ከሆነ እዛ መጀመሪያ ወንድነታቸውን እየተፈታትኗቸው እንዴት ሰጧቸው እንዳይባሉ እንዳይሆን የሚደባብቁት እዛ መጀመሪያ ጋር አስቀርተዋት እንዳይሆን ነው። እኔ ደግሞ ጥያቄ በቃ እውነቱን ይናገሩ። እዚህ ጋር እኔ አንድ ነገር ልበል። አሁን ለሁላችሁም ለተጠያቂዎቹ ብቻ አይደለም፣ አንድ ነገር የምሰጣችሁ ነገር አለ ለሁላችሁም። ብሬክስ እና ሰይድ በተለይ እዚህ ስለነበራችሁ ምናልባት የምታውቁት ነገር ሊሆን ይችላል። አንድ መንገዱ ሲጀመር ሲወጣ ሲመሰረት 4-5 የሚሆን ገፋርና ከ20 እስከ 30 የሚደርስ ጌሽ አለው። ጌሽ የምንለው የራሳቸው ወታደሮች የኛው ልጆች ኢትዮጵያዊ በዜግነት ኢትዮጵያዊ የሆኑ የታጠቁ ኃይሎች ከ20 እስከ 30 የሚደርሱ ጌሾች አሉት። 4-5 ገፋር የሚባሉት መሪዎች ናቸው። ይህ አለው ሶነኛ ከ20 እስከ 30 የሚደርሱት ጌሾች አንድ ቦታ ላይ አይደለም የሚቀመጡት። በመንገዱ ላይ ሁለት እየሆኑ በቅርብ ርቀት ነው የሚቀመጡት። ሁለቱ ለሁለቱ ሲያደርሱ ሁለቱ ተቀብለው ለሌላ ሁለት። ምናልባት እናንተን እንኳን ባያገኛችሁ መሲ አሁን ስለሄድሽ ልንገርሽ፣ ምናልባት እናንተን እንኳን ባያገኟችሁ በቅርብ ርቀት እየተከታተሏችሁ ነው። እነኛ ሽፍታንም ብለው እናንተን አሁን አገኙን ያልሻቸው ልጆች ሽፍታ ሳይሆኑ ጌሾች ናቸው። ሽፍታ ሲመጣ እነኛ ጌሽ የተባሉት ከሽፍታ ጋር ተዋግተው ሽፍታው መሞት ይኖርበታል ወይ ጌሾቹ ፍሬ ሲጨርሱ ነው የሚሸሹት ወይም ደግሞ ሲሞቱ ነው። አንድ ሰው ከሞተባቸው ያን ሬሳ ይዘው ነው የሚሸሹት። ከዛ በኋላ ነው ሩካብ ለጥቃት የሚጋለጠው እንጂ ሌላ ዓለም ያላችሁ ልጆች እንድታቁት ነው ይሄን የምናገረው። አለዛ ሽፍታ እዛ መንገድ ላይ ምንም ጥቃት አያደርስም ሩካብ ላይ። አንድ ይሄን ልትይዙት ይገባል። ሁለተኛ ነገር አሁን እነዚህ ሽፍታ ናቸው የሚላቸው የገጠር ልጅ ሆነ ከገጠር ልጅ እዚህ ላይ ጊዜ አዳኝ ጆሽ የሚለውን ስለማይገባን ጠባቂዎች ወታደር እሺ ያው የሚገርማችሁ ነገር ነኛ የሩካቦቹ ጠባቂ ቆይ የደላላዎቹ ያቋቋማቸው የሩካብ ጠባቂ ይበል የሩካብ ለማስረዳት ነው። ማጉሊያ መነጽር አላቸው፣ በርቀት ይከታተላሉ። በቃ ወታደር ናቸው፣ ሙሉ ትጥቅ አላቸው፣ ማጉሊያ መነጽር አላቸው። ወታደራዊ እንትን ላይ የሚጠቀሙት እሱ መነጽር አላቸው። ሁሉም ነገር ይከታተላሉ በርቀት ማለት ነው። በቃ ይሄ ነው ኢትዮጵያዊናቸው፣ ወታደር ናቸው። የሚገርምህ ነገር የሚይዙት መሳሪያ አብዛኛው ስናይፐር ነው።
የሚገርም ነገር አብዛኛው ስናይፐር ነው። ያን ስናይፐር የታጠቁት መንገድ ለመጠበቅ ሩካብ ለመጠበቅ መንገድ ላይ የሚንቀሳቀስ ኃይል ሩካባቸው ላይ ምንም አይነት ችግር እንዳይፈጠር ነው። እነኚህ ልጆች እነኚህ ጠባቂዎቹ ናቸው ልጅቷንም ደፈሯት ከተባሉ የደፈሯት። አለዛም ሽፍታ ቢሆን ገፋሩን ወይም መሪውን በርግብግቢቱ ላይ ነው የሚበሱት በጥይት ምንም አለምንም ርህራሄ ማለት ነው። እሱ ነው የሚገሉት በመጀመሪያ ደረጃ። ከዛ በኋላ ሩካቡን ተረክበው ሙሉ ሩካቡን ተረክበው ከአንድ ሰው 10 ሪያል 15 ሪያል ነው የሚጠይቁት እንጂ እሷን ደፍረው ሌሎቹን የሚለቁበት እንኳን ተመላሽ ወደ ሳውዲ የሚገባውን ሙሳፊር ከኢትዮጵያ እያስደወሉ መሬት እያሸጡ ነው ሽፍታ ከያዛቸው የሚቀበሉት ማለት ነው። ይሄ የተሳሳተ ነገር ነው። በመጀመሪያ ልታውቁት የሚገባው ነገር ይሄ ነው። በሁለተኛና ትልቁ ጉዳይ የገጠር ልጅ እኔ ምናልባት አታስገቡኝም ረጅሙን ሰዓት አስገቡኝ እያልኩ ነበረ። የገጠር ልጅ ሲገባ እንድጠይቁት የምፈልገው ነገር ምንድነው ገመዱን እንደወጣን እዛው ነው ልጅቷ የደከመችው ብሏል። ቪዲዮውን አይቶት ይሆናል እሱም እናንተም አይታችሁታል ሁላችሁም። ከየመን ከሆነ የተቀረጸው ከየመን እየገቡ ከሆነ ወደዛ የቀረጹት ወደ ልጅቷ ሬሳ ገመዱን የታገኙት ምክንያቱም ገመዱን አልፋለች ብሏል። ከዛ በኋላ ገመድ የሚባል የለም አንድ አለቀ። ከሳውዲ አልፈው ሄደው ምናልባት መረጃውን ለማጠናከር ከሳውዲ ገብተን የቀረጽነው ካሉ አይታችሁ ከሆነ 7 ደቂቃ ከምናምን ላይ ነው ገመዱ ያለው። ከዛ በኋላ 7 ደቂቃው ምናምን ከየት መጣ? 7 ደቂቃ ከሄደች 13 ደቂቃ ነው የቀራት ማለት ነው። እነሱ 20 ደቂቃ ሄደን አረፍንበት ቦታ ላይ አሉት ላይ ለመድረስ 13 ደቂቃ አካባቢ ነው የቀራት እና እንዴት ተደርጎ ነው ይሄንንስ አምኖበታል የገጠር ልጅ? አሁን ማንኛችሁ እንደሆናችሁ ባላቅም ጠይቃችሁት ያልመዘምዝ ነበር አፉ ላይ ጥያቄውን እያልመዘመዘ ነበረ። ይሄንን ነገር አምኖበታል ወይ? እንዴት ነው ሊሆን የሚችለው? ማለት ወደዛው ገመዱን እንደወጣች ደከመች አረፈች ነው ያለው እና ቪዲዮ ላይ እንዳየነው ሁላችንም ከ7 ደቂቃ በላይ ሄደው ነው ከገመዱ በኋላ ሬሳውን ያመጡት እና ይሄን እሱ አምኖበታል ወይ? ይሄንን በደንብ እንድትጠይቁልኝ እፈልጋለሁ። በተጨማሪ እንደ መልእክት የማስተላልፈው ነገር ከትናንት ወዲያ እስትራሃ ላይ ተሰብስበው እንደ ውሻ ቡችላ በብታሪ ስጋ በሆዳቸው እንዳጋሰስ ተሸውደው 55000 ቀጥታ ስርጭት 120 እና 130 ሚሊዮን የኢትዮጵያን ሕዝብ በጉጉት የሚጠብቅ ሲሸውዱ የነበሩ ልጆች እንደተዋረዱት እንደነኛ እንዳይዋረድ ትክክለኛውን ነገር ቢሰጠን ምን ችግር አለው? እኔ በ24000 ሕዝብ ፊት በመቤቴ ስም እምልለታለሁ ቃል ምገባለት ነገር ካለይ ከኪሴ ከሌለኝ የማሽከረክረው መኪና ሸጬ ከሀገር እንዲወጣ ረዳዋለሁ። እውነቱን ብቻ ይናገር ማርያምን እንዲው በመወዳት በመቤቴ ስም በ24000 ሕዝብ ፊት ቃል ገባለታለሁ። ካለይ ከኪሴ ያሰየው ከሌለኝ የማሽከረክረው መኪና ሸጬ ያወጣውን ገንዘብ ሰጠዋለሁ ከሀገር ከዚህ ሀገር ይወጣ። ግን እውነቱን ይናገር። እጃቸው ረጅም እንደሆነ የምናውቀው ነገር ነው። ልጅቷ በህይወት አለኝ ይንገረን። ይሄን ይንገረንና እኔ በዚህ ህዝብ ፊት ቃል ገባለታለሁ። ማርያምን ይምሪ ነው። እዚህ ጋር እኔ አንድ ነገር ተናግሬ ልውረድ፣ ሌላ ሰው እንድታስገቡ። ይሄ ልጅ ጊዜ ዳኛው ከተናገረው የምጨምረው ነገር ሁሉም እዛ የመን ያሉ ደላሎች ማለት ነው የሚከፍሏቸው ወታደሮች አሉ፣ በግልጽ ቋንቋ ማለት ነው። መንገድ ሁሉም መንገድ አለው፣ የሁሉም ጎሳ መንገድ አለው። እኛ የሄድንበትና አሁን መሲ ራያዋ የሄደችበት መንገድ አሁን አንድ ነው፣ ደላላችንም አንድ ነው እና ስሙን ነው የሚጠራው። በቃ እዛ ጋር ስንደርስ መሪያችን ስሙን ጥሩ ነው የተባልነው። ሂድት ብለን እኛ ወንዙ ላይ ስንደርስ ወደ 6 ናቸው፣ ሁሉም የታጠቁ ኃይሎች ናቸው። መንገዱን ዘግተው ሲጠብቁን በማን ነው የመጣችሁ ሲሉ ያው በዛ ነው አልናቸው። ሰውየውን ስሙን ስንጠራላቸው አበቃ መንገዱን ገለጡ። አይ በሱ ናችሁ እንደ ምናምን ስለምን ወጣች ፓወር ባንክ ምናምን ካላችሁ ምናምን። እኔም ለራሱ ጥያቄ ነበረኝና እኔ ልወጣ ነው ጋይስ። መሲ ተመለስ። ማን አስወጣት? አሞራው እንዳወራ መሲ ትምጣና እንዴ አሞራው እንዲቀጥል አንዳንድ ጥያቄ መሲ አባየላክሽ ነው። ኦኬ አላህ ለሳብሽ ተቀበል ልክልህ ኢንሻአላህ። ሽፍታ ካለ ልክ እንደ ልጁ ጊዜ ዳኛው ማን ነው የሚያስወጣ አካል ሞዴሬተር ነው? ለራስሽ ነው ወጣሽ? ንገረኝ አንድ ጊዜ። ዝም እኮ ወንጀል እየተፈጸመ ነው። ማን ነው ያስወጣሽ? መሲ ተደውሎባት ነው መሰል ፖዝ አድርጋ ነበር። ለአንተ ነህ የምታየው እንጂ እሷ ልታየው እኮ አትችልም። አንተ ነህ ልታየው የምትችለው። አላየሁትም። እኔ ደግሞ ዝልባል ምሽ ቀጥለው። ኦኬ አሁን ለአሞራው እድል እንሰጠዋለን። የመሲ ኔትወርክ ይስተካከል። እኔ አንድ ሁለት ጥያቄ አለኝ ጠይቃታለሁና ወርዳለሁ። ዛሬ ትንሽ መፍትሄ አግኝተናል። ሀና መስሎች ከሀና በኋላ ያሉትኝ ፈጣሪ እርዳን እና አዲስ ነገር ይኖራል ብዬ ተስፋ አድርጋለሁ። መሲ አለሽ?
አለሁ። አዎ አለሁ። እሺ የሆነ ጥያቄ ልጠይቅሽ ፈልጌ ነበርና መጀመሪያ የት አካባቢ ልጅ ነኝ ብያ